ዛሬ ማሳያቸው የታይላንድ ምግብ ነው። በጣም ቆንጆ ነው፣ ትወዱታላችሁ። በጣም አሪፍ ነውና ይሄንን እንዴት እንዳወቅኩት ነግራችኋለሁ። እና እቺ ታይ ጓደኛ ነበረችኝና በቃ ከሷ ጋር ቤቷ ሁሉ ጊዜ ሄዳለሁ፣ እኔ ጋር ትመጣለችና የኛ ምግብ ምንም አያቃጥላትምና እኔ ደግሞ እሷ ጋር ስሄድ ፖርክ ምናምን ነገር ነው የምትሰራው። እኔ አሁን ማሳያችሁ በእንትን ነው በግራውንድ ቢፍ በቺክን መስራት ትችላላችሁ። እና በጣም ቆንጆ ምግብ ነው። እና እሷ ጋር ሄጄ ነው ይሄንን ያወቅኩት። ታዮች በጣም ብዙ ነገራቸው የተመሳሰለ ነው ከኛ ጋር። በጣም ስፓይሲ ይወዳሉ። እንደዚህ ሰርተው ምናምን ደግሞ እንቁላል ቀቅለው ምናምን ይጨምሩበታል። እና ምግባቸው አሪፍ ነው፣ ግን ብዙውን ፖርክ ነው የሚበሉት። እኔ ብዙ ቻንስ አላገኘሁም ለመብላት ነው። አንዳንዴ ቺክን ስትሰራ ነው። እና በቃ ለጊዜ እንበላለን። እና ፊቷ ቲማቲም ነው የሚመስለው፣ ሶፍት ይዛ ምናምን ነው የምትቀመጠው። እና ስቃለው ብዙ ጊዜ። እና ምንድነው ይሄ እንደዚህ የሚያቃጥል ከኛ ይብሳል እንዴ ብዬ ስበላ እውነትም በጣም ያቃጥላል። ያው እኔ ዶዙን ቀንሼ ምናምን የሰራሁት፣ ግን እንደዚህ አድርጋችሁ ሞክሩት፣ በጣም ነው የሚጣፍጠው። በቺክንም ማድረግ ይቻላል፣ በላም እኔ በግራውንድ ቢፍ ነው የሰራሁት። እና ኢትብል ነው በጣም ከእንትን ኪምኮምበር ምናምን የሆነ የፈለጋችሁት የራሳችሁ ምርጫ ቬጂቴብል አጠገቡ ማድረግ ትችላላችሁ። እና ሄልዚ ነው፣ ቆንጆ ነው በጣም። ልጆችም ይወዱታል። እንትኑን ብቻ መቀነስ ነው የሚያቃጥለውን ነገር። ታይ ብዙ ነገራቸው ከኛ ጋር ይመሳሰላል። አንዳንድ ነገሮችን ማቃቸው ከሷ የተማርኩት። እሷም ከኔ ዶሮ ተምራለች። በጣም ዶሮ ወደደች። እሱ ላይ ሚጥሚጣ የነሱ የሚያቃጥል ነገር አርጋበት ነው የምትበላው፣ አያቃጥላትም። እና ሌላም ነገሮች አሉ። ከዚህ በሚቀጥለው ሰራላችኋለሁ። ብዙ የታይ ምግብ አውቃለሁ። የኢንዲያን ሰው ማሳያችኋለሁ። ኢንጆይ ጋይስ።